በሰላም ምን ነው? ከመቼ ጀምሮ ነው እኔና አንቺ በተለያየ ሳመን ብለው? ከዛሬ እንጀምራለን ነው። ምን ችግር አለ? ጸዲ ግን ደህና ነሽ? አንድ ላይ እንበላን፣ ለየብቻ እንበላን። ዋና መብላታችን አይደለም። የሰሞኑ ኩርፊያሽ በምን እንደሆነ ግራ እየገባኝ ጭራሽ በተለያየ ሳመን መብላት ጀመር። ከዛሬ የሌላ አመል ስታመጪ ዝም ብለህ ተቀበል ነው የምትይኝ? ማንም ተቀበል ወይም አትቀበል ያለ ሰው የለም። እና ከዚህ በኋላ ለየብቻ ነው የምንበላው ነው የምትይኝ? አዎ። ቆይ ለምን? ምክንያቱም ማወቅ ነው የፈለከው? አዎ። ምክንያቱም ከአንተ ጋር መብላት አልፈልግም። አሁን ገባክ? ለምን? አለመፈለግ ራሱ እኮ በቂ ምክንያት ነው። አይገባም እንዴ? ጸዲ ግን ፊትሽን አይተሽዋል? ምን ሆነ ፊቴ? ገርጥተሻል እኮ። መቼም ያስዩም ነው እያቃጠለሽ ያለው። ምንም ልንግባባ አልቻልንም። ምን እንደሚሻለን ግን አላውቅም። ሳይው ራሱ ደሜ ነው የሚፈላው። አረ ጣላትሽ እንዴ! በሀገር ውስጥ ያለው አንድ ስዩም ብቻ ነው እንዴ? እንደዚህ ከምትቃጠይ ግን ለምን አትፈቺውም? አይሊያ፣ አንቺ ስላላገባሽ ሁሉ ነገር ቀላል ነው መስሎ የሚታይሽ። እና ከምፈታው እየተቃጠልኩ ብኖር ይሻለኛል እያልሽ ነው? ታዲያ ፍቺ መፍትሄ ይሆናል ብለሽ ነው የምታስቢው? እና በላይሽ ላይ ሌላ ሴት አምጥቶ አንቺ ሲያስወጣሽ ነው መፍትሄው? ምን እያልሽ ነው? እውነቴን እኮ ነው። የማትግባቡበት ምክንያት ምን ይመስልሻል? ምን አውቄ፣ ያን ሁሉ ፍቅር ቀርቶ ጸብ ብቻ ሆኖ ቀረ። ጓደኛዬ፣ አንቺ አልገባሽም እንጂ እኮ ምክንያቱ ግልጽ ነው። ምንድን ነው ምክንያቱ? ከአንቺ ውጭ ሌላ ሴት ለምዷል ማለት ነው። ወይ ደግሞ በድብቅ የጀመረው ሌላ ህይወት ይኖረዋል። እንደዛው በፍጹም አይሆንም። እመኝኝ፣ እንደሱ ነው የሚሆነው። እሱን ትተሽ ህይወትሽን ብታስተካክል ይሻልሻል። ሄሎ 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 ስሚኝማ፣ ትናንትና ማታ እንዴት እንደበሸኩ። መቼ ሲያባልሽ አያልቅበትም። ደግሞ ምን አደረገ? የሚደወለው የስልክ ብዛት፣ የሚገባው መልእክት አጠይቂ። እረፍ። የፈራሁት ብቻ እንዳይሆን። ዛሬ ፊትሽ ስልክ ማውራት ካላፈረ ነገ ደግሞ ይዞልሽ ይመጣል። አይ እንደዛ እንኳን አላደረገም፣ ግን አውቆ ይሁን ሳያውቅ ስልኩ እየተዘጋ ነበር። አይ ጓደኛዬ፣ አንቺ በቃ ብዙ ነገር ቶሎ አይገባሽም ማለት ነው። እያስመሰለ ነው እንጂ እንዴት በተደጋጋሚ የተሳሳተ ስልክ ይደወላል? እና ምን እያልሽ ነው? እያልኩሽ ያለሁትማ ስዩም ከአንቺ ውጭ ከሌላ ሰው ጋር ግንኙነት ጀምሯል። ከዚህ በፊትም ደጋግሜ ስነግርሽ አልሰማ ብለሽኝ ነው እንጂ ባህሪው ሲቀየር መጠርጠር ነበረብሽ። ቆይ እኔ ምን አግዶዬበት ነው ከኔ ሌላ ሴት ጋር የሚሄደው? ድሮም ወንዶች የሚታመንላቸውን እና የሚወዳቸውን ሰው አይወዱም። ይልቅ ለምን፣ እንዴት አይመስሉም የሚሉ ጥያቄዎችሽን ትተሽ መወሰን ነው ያለብሽ። አይ ስዩም፣ የኔና የሱ ነገር ግን አንድ ቀን እንደዚህ ይሆናል ብዬ አስቤ አላውቅም ነበር። ጭራሽ ብሎ ፊት ለፊትሽ መደወል ጀመረ። አይ ስዩም፣ ደህና መሸሽ። ምነው ሰላም አይደልሽም እንዴ?
እሺ እራት የለም? ስደውል የነበረችው መታ ትስራለህ። ደግሞ እሱ ምን ማለት ነው? ትናንት እየደወለች እንደዛ አላስቀምጥ ያለች ናቸው። ጻዲያ ምሻል ምን እያልሽ ነው? ቆይ ማስመሰሉ እንደሆነ ተከናይበታል። እያስመሰልኩ አይደለም። እንደዚህ እንድትሆኝ የሚያደርግሽ ምክንያቱ ምንድን ነው? ምንም እንዳልገባ እየሆንክ መሆኑ ነው። ማታ ሲደውል ስለነበረው ስልክ የምታወሪ ከሆነ ተሳስቶ ነበር ሲደውል የነበረው። ትንሽ እንኳን ፈር አይንን በጨዋ አጥበህ ምንም እንደማያውቅ ሰው ትሆናለህ። እንግዲህ ነገርኩሽ፣ እውነታው ነው። 10 ጊዜ ነው የሚሳሳቱት። ምንም የማይመስል ነገር ታወራለህ። በፈጣሪ ምን አይነት ጉድ ነው? ምን አይነት አመል ላይ ያመጣሽው? ቆይ ታምነኛለች ብለህ አትልፋ። ምንም የማይገባኝ ነው እንደሚመስልህ። ጣትህን እኔ ላይ መጠቆም አቁመህ ወደ ራስህ ብትመለከት ይሻላል። ስዩሜ በሰላም ነው አጣድፈ የጠራኝ? ምን ሰላም አለ ብለሽ? ምን ነው ከጸዲ ጋር ሰላም አይደላችሁም እንዴ? ምንም ሰላም የለንም። ምን ሆነ እንደሆነ ራሱ አላውቅም። ያለ ምንም ምክንያት ነው እንደዚህ ባህሪዋ የተቀያየረው? ምክንያቷንም ስጠይቃት የማይሆን ቃላት እየተጠቀመች ግራ ታጋባኛለች። ምክንያቷን እኮ አልነግር ብትለኝ ነው። አንቺ የምታውቂው ነገር ካለ ልጠይቅሽ የፈለኩት። በእርግጥ ስዩሜ በሁለታችሁ ትዳር ጣልቃ መግባት ስላልፈለኩ ነው እንጂ እኔም ጸዲ ላይ አንዳንድ ነገር አይችባታለሁ። ምን አይነት ነገር ማለት? በሁለታችሁ መሀል መግባት አይሆንብኝ እንጂ ጸዲን ከብዙ ወንዶች ጋር ነው ማየት። የምርሽን ነው? ባለ ትዳር አይደለሽ እንዴ? ለምንድን ነው እንደዚህ የምታደርጊ ስላት እኔና የስዩም ነገር አብቅቷል ብትለኝ፣ ለካ ለዛ ነው አይኔን ራሱ ማየት ያስጠላል። አዎ ከነገ ዛሬ ትሻሻላለች ብዬ ስጠብቀው እየበሰባት ሄዷል። በዚህ ጉዳይ ከኔ ጋር ስለማትግባባ እኔ ላይም ተቀይራብኛለች። እንደ ድሮ አይደለችም። ደግሞ ከአንድ ወንድ ጋር መሰለ በጣም ብዙ ከተለያየ ወንድ ጋር ነው ማየት። እኔን ማመን አልችልም። እንኳን አንተ ያላየው እኔ በአይኔ ያየሁት እንኳን ማመን አቅቶኛል። ጓደኛዬ ስትጠፋ እስከ ዛሬ ራሱ ዝም ብሎ ማየት ጥፋት ነው። በመክራትም አልሰማ ብላኛለች። ይቅርታ ግን ስዩም የማቃጠር እንዳይመስል። ለካ ቀርማ የምትቆጣኝና የምትጠረጥረኝ ለራሷ ስላልታመነች ነው። በቃ ወደ ቤት ልጅ እንደዚህ ነው ያለ ራሴን ካስታውና ይበቃኛል። ምን ነው ዘው ስላታ ባልሽ ጋር ለመሄድ እንደዚህ መቸኮል? ምን አማራጭ አለኝ ብለሽ ነው? ያንን አመዳም ሰውዬ ማየት ነው የሚቀርብሽ። እውነትሽን እኮ ነው። እንደውም እዚህ ባድር ነው የሚሻለው። አዎ ጓደኛዬ፣ ወጣ ብለን ፈታ እንላለን። አንቺም ደግሞ ድብርትሽ ይለቅሻል። በጣም ደስ ይለኛል ጓደኛዬ። በቃ ለማብሰልና እንወጣለን። ሊያ ልደውልልሽ ስለደውልሽ ጸደይ አንቺ ጋር ናት እንዴ? አሁን አው ግን እኔ ጋር የመጣሁት ከደቂቃዎች በፊት ነው። እንዴት? ስትደውልልኝ ሰክራ ራሷን አታውቅም ነበር። ካለችበት ሄጄ ነው ያመጣሁት። የሚገርመው ደግሞ ያመጣሁት ብቻዋን አይደለም። እና ከማን ጋር ነው? ደውላልኝ የጠጣችበት ቦታ ሲሄድ ልክ እንደሷ አንድ የሰከረ አብሯት ነበር። እሷን ላመጣ ሲሄድ ልጁም ከኛ ጋር ካልመጣ ብላ አዩ አልጋይ ለቅቄላቸው ቁጭ ብያለሁ። ምን? ካላመንከኝ መተህ ማየት ትችላለህ። አሁኑኑ መጣሁ።
ለካ ሁሉም ነገር ያስጠላሽ ሌላ ገላ ለምደሽ ነው። ምን ነው የምታወራው? ጤና የለም እንዴ? ትላንት ማታ የት ነው ያደርሽው? የማደርገውን ሁሉ ደግሞ ለአንተ ማሳወቅ ግዴታ አይከብድም። ባልሽ እኮ ነኝ። ስለ ሁሉም ነገር የማወቅ መብት አለኝ። እኔ ደግሞ የለህም እያልኩህ ነው። ትንሽ እንኳን አታፍሪም? ያደረግሽው ነገር ሳያንስ አፍሽ ሞልተሽ ስታወሪ። ራሴን የማውቅ ሰው ነኝ። ምን ማድረግ እንዳለብኝ አንተ አትወስንልኝም። ምን አደረግኩኝ እስቲ ንገረኝ። ከማንም ጎረምሳ ጋር እየተጋደምሽ ከአንቺ አልፎ እኔን ስታዋርጂ። ኧረ እባክህ ሌባ እናት ልጇን አታምንም አሉ። አንተ እንደዛ ስለሆንክ ሰው ሁሉ እንዳንተ ነው አይመስልህ? እኔማ ትዳሬን አክብሬ ችግሮቻችንን ለመፍታት እየሞከርኩ ነበር። እኔ ነኝ ትዳሬን ያልፈለኩት። አንቺማ የለመድሽው ነገር ስላለ ተስማምቶ መኖሩን የፈለግሽው አልመሰለኝም። ጭራሽ ያንተ ወደ እኔ አገላብጠህ ቁጭ አደረከው። ትዳርን ስለምታከብርና ሰዓት ላፊ ስልክ የሚጮህ እሱ የተሳሳተ ስልክ እንደሆነ ደጋግሜ ነግሬሻለሁ። ስታይ ምንም የማይገባኝ ፋራ ነው እንዴ ይመስለኝ። ጸደይ፣ እስከ ዛሬ ድረስ ነገሮችን ለማስተካከል ጥሬያለሁ። አሁን ግን በቅቶኛል። በቅቶኛል ስትል ሁሉንም ነገር በአይኔ በብረቱ አይቻለሁ። ስለዚህ መፋታት እፈልጋለሁ። ቀድሞ እንደዛ አትልም ነበር እንዴ? ይህን ሁሉ ዙሪያ ጥምጥም እኮ ምን ታጠብቀኝ ነበር? ልክ ነሽ። መወሰን የነበረብኝ አሁን አልነበረም። ልቡ ከሸፈተ ሰው ጋር ለመኖር መሞከር ህይወትን ወደ ሲሆን መጨመር ነው። እሱም ማለት የነበረብኝ እኮ እኔ ነበርኩ። አሁንም ቢሆን ከአንተ ስለመጣ ደስ ብሎኛል። ተስማምቻለሁ። በጣም ጥሩ። ጭራሽ ከሱም ብሶ መፋታት ፈልጋለሁ ይለኛል። አየሽ አይደል ቀድሞውኑ ይነግርሽ ነበር አልሰማልሽኝ እንጂ። እኔማ የስንት ዓመት ትዳሬ እንደ ቀልድ አልፈታም ብዬ ነው። ካለሱ መኖር የማልችል መሰለው እንዴ? ውይ ወንዶች ብቻ ፈጣሪ ስራውን ውስጥ ሌላ ምን ይባላል? እኔም ሰልችቶኛል፣ ፍቹን እፈልጋለሁ አልኩ። ደግ አደረግሽ ጓደኛዬ። ይሄ ነጫጭባ ጭራሽ ከሱም ብሶ አልፈልግሽም ይላል እንዴ? እኔ ገረመኝ። እኔ እንደማገጥኩበት አድርጎ ሲያወራ ነው። አረ የት ነው ያየሽ? ምን አባቱ አቅለታለሁ። የራሱን ጥፋት እኔ ላይ ያላከከ ይሆናል። ይሄማ አይን ያወጣ ነው። የሱን ጉድ እንዳታቂበት በዚህ ላይ ሸመቅቅሽ እየሞከረ ነው። አልተሳካለትም እንጂ። እስቲ ተይኝ ጓደኛዬ። እኔማ ተቃጥዬ ነው መስሎ። ጭራሽ ፍቺ ከሱ ይመጣል ብዬ አላሰብኩም ነበር። ምን ያደርግ ቢያሽ አልገባ አለሽ። እሱማ በራሷ ጊዜ ብን ብላ ትሄዳለሽ ብሎ ነበር ያሰቡ። አይ እስቲ ተይኝ ሊያ። የፍቺን ጉዳይ እንዴት አደረግሽው? የዚህን ያህል ከቸኮልክ ለምን ራስን አይዳት ጀምሮ? ሌላ ትርፍ ነገር አያስፈልግም። ፍቺው እንዲፈጥንልኝ ስለፈለኩ ብቻ ነው። ይገርማል። ምኑ? የዚህን ያህል ለፍቺ እንደዚህ መቸኮለ? እኔ አልገባኝ ብሎኝ ነው እንጂ አንተ ለመፋታት ካሰብክ በጣም ቆይተሃል። እንደፈለግሽ ማሰብ ትችያለሽ። እንደፈለግኩኝ ስላሰብኩኝ ሳይሆን እውነታ ይሄ ነው። እንደፈለግሽ። እኔ ጭቅጭቅ አልፈልግም። ስልችት ነው ያለኝ። ኤርሚያስ ይባላል። ፊት አዲስ አልሆነብኝም። አውቃለሁ ልበል? አዎ ታውቀኛለህ። እንደውም አንተ ውሻ እንዲህ ብትደፍረኝ ነው እዚህ የመጣው። ተረጋጋ። እንደዚህ መሆን አስፈላጊ አይደለም። ኧረ እባክህ፣ በአንተ ምክንያት ትዳሬ እንደሚፈርስ ታውቃለህ። እንዴት ነው የምረጋጋው? ልክ ነህ፣ እረዳሃለሁ። ግን አሁን አንተ ተረጋግተህ ካዳመጥከኝ ትዳር እንዳይፈርስ ማለት ትችላለህ። ትዳሬን ካፈረስክ በኋላ ነው ማስተካከል ትችላለህ ብለህ የምትመክረኝ? እባክህ አንድ ጊዜ አዳምጥ። ከዚህ የፈለግከው መወሰን ትችላለህ። ምንድን ነው እስቲ ልስማ፣ ቀጥል እስቲ። አዎ አንድ ሀፍታ ብቻ መተኛት ነው በቃ። አታስብ፣ ለሱ የሚገባውን ክፍያ እሰጥሃለሁ። ኤርሚ አንስ በቃ ልጁ ሄዷል። አዎ እሺ ብሩን ስጭኝ። የምን ብር ነው የምሰጥህ? ልካፊን ተስማምተው መሰለኝ የመጡት። ይሰጥሃላ። አሁን ስራን ስለሰራ ሂድ፣ እኔ ራሴ እደውልልሃለሁ። ምን ታፈጣለህ? ውጣ እንጂ። ይኸውልህ የዛን ቀን ማታ የተፈጠረው ሁሉ ሆን ተብሎ የተደረገበት ነው። የተባለው ቦታ ተገኘው፣ ከሚስት አጠገብ ተገኘው። ምንም የተፈጠረ ነገር የለም። ሚስት ምንም የምታውቀው ነገር የለም።
እንዴት ልመን? ለምንስ ይህንን ልትነግረኝ ፈለግ? ብታምነኝ ደስ ይለኝ ነበር። ሊያ እናንተን ብቻ ሳይሆን እኔንም አታላኛለች። በዚህ ምክንያት ደግሞ ትዳራችሁ እንዲበጠበጥ ስላልፈለግኩ ነው የነገርኩህ። እውነቱን እንድታውቅ ያህል ነው የነገርኩህ። ጸዲ፣ ሁሉን ነገር አውቄያለሁ። እባክህ ስዩም ይቅርታ አድርግልኝ። አይገርምህም? አንድን ቀንም እሷን ጠርጥሬያት አላውቅም ነበር። እኔም እኮ እሱን ላወራሽ ነበር። ለካ ሊያ ነበረች በማላችን ገብተህ ስትበጠብጠን ነበር። በጣም ይገርማል። ጓደኛ መስላ እኛን መሀላችን ገብታ መለያየት መሞከሩ። እኔም እሷ በምትነግረኝ ነገር ጭንቅላቴ ታውቆ ነበር። ለአንቺም ጥሩ አመለካከት እንዳይኖረኝ ትዳራችንም ሰላም እንዳይኖር ያደረገችው እሷ ነበረች። ቆይ ግን ምን ትጠቀማለች? እኔም እሷ አይደለ ግራ ይገባኝ። ዋናው ነገር እውነታውን ማወቃችን። አዎ ትዳራችን ውስጥ ሶስተኛ ሰው ማስገባት አልነበረብንም። ልክ ነሽ። ትልቅ ትምህርት ነው የተማርነው። ለወደፊቱ ከዚህ መማር ነው ያለብን። ልክ ነህ። ሊያ ናት። ምን ልትል ይሆን? እስቲ አንሳላት። ሄሎ ሄሎ፣ ስዩሜ እንዴት ነሽ? አሁን እኮ ጻዲን ከሆነ ወንድ ጋር መንገድ ለመንገድ ስትጓተት አይቻት። ይበቃሻል ሊያ። ሁሉንም ነገር እኔና ጸዲ ያውቀነዋል። ሁለተኛ በእኔና በሷ መሀል ለመግባት እንዳታስቢ።